ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሊብራዎች የጥር ወር 2018 ለእናንተ የቤት ውስጥ አስማት የሚፈጠርበት ወር ነው። በ2018 የጥር መጀመሪያ ላይ ፀሐይ በካፕሪኮርን ግዛት ውስጥ ስለምትቆይ የአራተኛ ቤታችሁ ወይም የቤተሰብና የስሜት መሰረት ቤት በርቷል። እስከ ጥር 11 ቀን ድረስ ቤቴ ቤቴ የምትሉበት የምትደሰቱበትና የምትሞቁበት ጊዜ ነው። ግን እንዳታለሉ፣ ለረጅም ጊዜ መደበቅ አትችሉም። በተለይ በታኅሳስ 25 ቀን የሚፈጠረው የካንሰር ሙሉ ጨረቃ ከጓዳችሁ ጎትቶ አውጥቶ ወደ መድረክ መሃል ያመጣችኋል። ስራችሁ አድናቆትን ያተርፋል። አዲስ የሙያ ዕድልም በራችሁን ያንኳኳል። ለዚህ የተደበላለቀ ስሜት ዝግጁ ናችሁ? በአንድ በኩል እረፍት፣ በሌላ በኩል ዝና። በስራችሁ በፍቅራችሁ እና በገንዘባችሁ ላይ ምን አይነት አስገራሚ ለውጦች ይጠብቋችኋል? አብራችሁን ቆዩክ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የጥር 2018 ጠቅላላ ትንበያ። ሰላም ጤና ይስጥልን የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ዛሬ የምንመለከተው ለእናንተ ለሊብራ ኮከብ ተወላጆች የጥር ወር 2018 ምን ይዞላችሁ እንደመጣ ነው። በዚህ ወር ዋናው መልእክታችሁ ቤትና ክብር ነው። እስከ ጥር 11 ቀን ድረስ ፀሐይ በካፕሪኮርን ውስጥ ስለምትቆይ የአራተኛ ቤታችሁ ትኩረት ያገኛል። ቤታችሁን እንደገና የማስዋብ፣ ጓደኞችን የመጋበዝ ወይም በስታይል የመደበቅ ፈቃድ አላችሁ። ቁልፍ ቀናትና ክስተቶች። ታኅሳስ 25 የተፈጠረው የካንሰር ሙሉ ጨረቃ። ይህ ቀን የአስረኛ ቤታችሁን የስኬትና የዝና ቤት ያበራል። ፕሮጀክታችሁ አድናቆት ያገኛል። የሥራ ለውጥ ለማድረግም ትነሳሳላችሁ። ጥር 10 የካፕሪኮርን አዲስ ጨረቃ ትኩረታችሁን ወደ ቤት ይመልሳል። ለቀጣዮቹ 6 ወራት በቤትና በግል ግንኙነታችሁ ላይ የምታጠናክሩት መሰረት ምንድን ነው? ጥር 11 የአኳሪየስ ወቅት መግባት። ፀሐይ ወደ አኳሪየስ ትሸጋገር። የአምስተኛ ቤታችሁ የፍቅርና የፈጠራ ቤት ይነቃቃል። ደስታ ይመለሳል። የኮንሰርት ቲኬት ቁረጡ። ጊታራችሁን አንሱ። ግጥም ጻፉ። ሰዎችን ሳትፈሩ ቦታችሁን የምትይዙበት ጊዜ ነው። ሌላው ትልቅ ዜና፣ በታኅሳስ 24 ቺሮን የተባለው ፈዋሽ ኮከብ በኤሪስ ኮከብ ላይ ቀጥተኛ እንቅስቃሴ ጀምራለች። ይህ ማለት የግንኙነት መጎራበጦችን ያስተካክላል እና በጥር 18 ህልም ፈጣሪው ኔፕቱን ወደ ኤሪስ ኮከብ ለ13 ዓመታት ይገባል። ይህ ረጅም ጉዞ ፍቅርን ወደ መንፈሳዊ ጉዞ ይለውጠዋል። ከላይ ከሆነ ግንኙነት ወደ ጥልቅ ትስስር ትሸጋገራላችሁ። የካፕሪኮርን ወቅት እና የቤት ውስጥ ቆይታ። ውድ ሊብራዎች፣ የክረምቱን ቅዝቃዜ በቤት ውስጥ ሙቀት የምታልፉበት ጊዜ ነው። የመጀመሪያዎቹ 3 ሳምንታት የካፕሪኮርን ወቅት ስለሆነ በአራተኛ ቤታችሁ የቤት ውስጥ ያለው ፀሐይ የመክተም ስሜትን ይፈጥርባችኋል። ማርስም አብሮ ስላለ ቤት ውስጥ ጥገና ለማድረግ ወይም ስፖርት ለመስራት ጉልበት ይኖራችኋል።
ሌሎች ሰዎች ለጥር ወር ዕቅድ ሲራወጡ እናንተ ግን ይህንን ጊዜ ስሜታችሁን ለማዳመጥ እና ራሳችሁን ለማረጋጋት ተጠቀሙበት። ሊብራዎች መቸኮል አይወዱም፣ ስለዚህ አትቸኩሉ። መልሕቃችሁን ጣሉ። የአኳሪየስ ወቅት ሲጀምር እንደገና ወደ ድግሱ ትመለሳላችሁ። የሙሉ ጨረቃ ኃይልና የሥራ ስኬት። ዝግጁ ሁኑ። ዕቅድ አውጡ። እናንተ ቀስ ብሎ መጀመር ብትወዱም ግን መጠበቅ አይፈልግም። ይህ የካንሰር ሙሉ ጨረቃ የ10ኛ ቤታችሁን የሥራ፣ የክብር እና የረጅም ጊዜ ግብ ቤት ያንቀሳቅሰዋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የጥር 2018 የፍቅርና የግንኙነት ትንታኔ። ወደ ፍቅር ጉዳይ እንግባ። ሊብራዎች ጅማሬው ቀዝቃዛ ቢመስልም መጨረሻው ግን እሳት ነው። በወሩ የመጀመሪያ አጋማሽ ቪነስ እና ማርስ በአራተኛ ቤታችሁ የቤት ውስጥ ቤት ስለሚሆኑ ትኩረታችሁ በራስ እንክብካቤ እና በመተሳሰብ ላይ ነው። ይህ ማለት ፍቅር የለም ማለት አይደለም። ዘላቂ ፍቅር የሚመጣው ከስሜታዊ ደህንነት እና መተማመን ነው። በተለይ በታኅሳስ መጨረሻ እና በጥር መጀመሪያ ቪነስ ከፀሐይ ጋር ስትገጥም ከአንድ ሰው ጋር ቤት ውስጥ እንዳለው ይሰማኛል የሚለውን ስሜት በግልጽ ትረዱታላችሁ። የቬነስ እና የማርስ ጥምረት በቤት ውስጥ ያለውን ፍቅር ያቀጣጥለዋል። የመኝታ ቤት ለውጥ ለማድረግ አስባችሁ ከሆነ ጊዜው አሁን ነው። ነገሩ የሚቀየረው ከጥር 11 በኋላ ነው። ቪነስ እና ማርስ ወደ አኳሪየስ እና ወደ አምስተኛ ቤታችሁ የፍቅርና የጨዋታ ቤት ሲገቡ ፍቅር ተጫዋች እና አሽኮርማሚ ይሆናል። ኬሚስትሪው በፍጥነት ይሞቃል። ማስጠንቀቂያ: በጥር 18 ኔፕቱን ወደ ኤሪስ የግንኙነት ቤት ይገባል። እናንተ የምታልሙት አይነት ሮማንቲክ ግንኙነት ሊመጣ ይችላል፣ ነገር ግን የኔፕቱን ጥላ እንዳያታላችሁ ተጠንቀቁ። የሰዎችን ዓላማ በደንብ ተረዱ። ለራሳችሁና ለአጋራችሁ ታማኝ ሁኑ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የጥር 2018 ገንዘብ እና የፋይናንስ ትንታኔ። በመጨረሻም ስለ ገንዘብ ጉዳዮች ስንገባ ሊብራዎች መረጋጋት የሚጀምረው ከቤት ነው። ፀሐይ በካፕሪኮርን በአራተኛ ቤታችሁ እስከ ጥር 11 ስትቆይ ፋይናንስ ከስሜታዊ ደህንነት ጋር ይያያዛል። በመኖሪያ ቦታችሁ ላይ ኢንቨስት ማድረግ፣ የጋራ ወጪዎችን መገምገም ወይም ከቤት ኪራይ ገቢ ማግኘት ትችላላችሁ፣ በተለይ በጥር 10 የካፕሪኮርን አዲስ ጨረቃ ላይ። ነገር ግን በግል ጉዳይ ብቻ ተወሰኑ። ታኅሳስ 25 የካንሰር ሙሉ ጨረቃ በስኬታችሁ ላይ ብርሃን ይፈነጥቃል። ዕውቅና፣ ታይነት ወይም የአመራር ድል ሊመጣ ይችላል። ተቀበሉት። ላለፉት 6 ወራት የሰራችሁት ሥራ ውጤት ነው። አማካሪ ወይም ትልቅ ሰው ዕድል ሊከፍትላችሁ ይችላል። ኮንታክት ዝርዝራችሁን ወይም ሊንክዲን ፕሮፋይላችሁን ተመልከቱ። ከሰዎች ጋር ተገናኙ። ከጥር 11 በኋላ የአኳሪየስ ወቅት ሲጀምር ወደ መድረክ ውጡ። ሥራችሁን ለአደባባይ አብቁ። በፍርሃት ወደ ኋላ አትበሉ። ፓርቲ ላይ ሆናችሁ ቢዝነስ ማውራት የሊብራዎች ልዩ ችሎታ ነው። ተጠቀሙበት።
በመጨረሻም ውድ ሊብራዎች የጥር 2018 ውድ ሊብራዎች የጥር 2018 ትንታኔ ባጭሩ ይህንን ይመስላል። ይህ ወር በቤት ውስጥ ጉልበታችሁን የምታድሱበት ከዚያም በታላቅ ኃይል ወደ ዓለም ወጥታችሁ ስኬታችሁን የምታውጁበት ወርቃማ ጊዜ ነው። ከጭንቀት ይልቅ ለምቾት፣ ከብቸኝነት ይልቅ ለፍቅር፣ ከመደበቅ ይልቅ ለመታየት ቅድሚያ ስጡ። ሚዛናችሁን ጠብቁ። ይህ ትንታኔ እንደጠቀማችሁ ተስፋ አደርጋለሁ። መልእክቱ ከተስማማችሁ ወይም ለዚህ የቤትና የሥራ ሚዛን ዝግጁ ከሆናችሁ ኮሜንት ላይ ሚዛኔን ጠብቄ አሸንፋለሁ ብላችሁ ጻፉ። ቪዲዮውን ላይክ በማድረግ እና ለጓደኞቻችሁ ሼር በማድረግ አጋርነታችሁን አሳዩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ጊዜ በሌላ ዝርዝር ንባብ እስክንገናኝ የሰላም የፍቅርና የብልጽግና ወር ይሁንላችሁ። እንደምትፈልጉ ይሁንላችሁ።